ላለፉት 3 ወራት ለምን መጽሐፍ እንዳላነበብን እነግራችኋለሁ። ሰላም እንዴት ናችሁ? ሳንኮፋ ቡክ ሪቪው ክለብ የሚባል የቴሌግራም ግሩፕ አለን። 280 እና ከዛ በላይ አባላቶች አሉን። በዚህ ግሩፓችን መጽሐፍቶችን እናነባለን። በየ15 ቀኑ ደግሞ ሪቪው እናደርጋለን። ከዚህ በፊት ኢቨንት አዘጋጅተን ኑ ተጋበዙልን ብለናችሁ ብዙዎቻችሁ መጥታችኋል። ጥሩ ጊዜ አሳልፈን ሄደናል። ከዛ በኋላ ግን ላለፉት 3 ወራት መጽሐፍ ማንበብ ሪቪው ማድረግ አልቻለም። ይህ የሆነበት ምክንያት ግሩፕ ላይ ኦነር የነበርኩት እኔ ነኝ እና በቴሌግራም የሆነ አሰራር ምክንያት ብቻ ከኦነርነት ተነስቼ ነበረ። በዛ የተነሳ ግሩፑን ማኔጅ ማድረግ አልቻልም ነበር። አሁን ወደ ኦነርነት ተመልሻለሁ። ግሩፑንም ማኔጅ ማድረግ በመቻላችን ንባባችንን ጀምረናል። አሁን የጀመርነው ንባብ ወይም የመረጥነው መጽሐፍ ቆንጆዎቹ የሚለው የሰርክ ዳንኤል ነው። በጣም የሚወደድ መጽሐፍ ነው። ማለት ናትናኤልና ርብቃን አትረሷቸውም። እናሱ መጽሐፍ ነው። መጽሐፉን እኔ ለ7ኛ ጊዜ ነው ማነበው። በጣም የምወደው መጽሐፍ ነው። የ15 ቀኑ ስለሆነ ሪቪው የምናደርገው እንግዲህ 2 ሳምንት አለ። ይህን መጽሐፍ ከኛ ጋር ሪቪው ማድረግ የምትፈልጉ ሌሎች መጽሐፎችንም አብራችን ማንበብ የምትፈልጉ ሴቶች በውስጥ ዲኤም ብታደርጉኝ የግሩፓችንን ሊንክ ልክላችኋለሁ። አመሰግናለሁ።